እመነኝ ሴት ልጅ ቺት ስታረግ ትባልናለች። ኢንቱዊሽን ይባል ነገር እንዳላችሁ ታውቃለች ሴት ልጅ። ኢንቱዊሽን ማለት የደመነፍስ ነው የምትለው ይታወቃታል። በተለይ በጣም የምትወድ ከሆነ ሺ ፊልስ ኢት ኢንሳይድ የሆነ የሚታወቃት ነገር አለ። ፕሮባብሊ ዳይሬክትሊ ቺት እያረክ እንዳልሆነ አታውቅ ትችላለች፣ ግን የሆነ ናጊንግ ባህሪ ይፈጥርባታል። ጨቅጫቃ ተረተኛል ያለማመን ያ አቢኒም ናቲም እንደምታውቁት በጣም ብዙ የሚደርሰኝ ቴክስት ውስጥ አንዱ ከፍቅረኛዬ ጋር መስማማት አልቻልኩም አይደለ? ፍቅረኛዬ ነች ግን ምንም በቃ ደስተኛ ላረጋት አልቻልኩም። በቃ በሆነ ባልሆነው ትናደድብኛለች። በቃ አላለም በማላችን ክፍተት ተፈጥሯል። በ2 ቀን በ3 ቀን መደዋወል ጀምረናል አይደል? ብዙ አመት እኮ ዴት አድርገው ነው፣ ብዙ አመት የፍቅር ግንኙነት አሳልፈው ነው አይደለም? ትሰም ኤክስቴንት ትዳርም ሊሆን ይችላል። በዚህ ኬስ ስለ ትዳርም ላወራ እችላለሁ። ይሄን ሪሌሽንሺፕ እንዴት ነው ሴቭ ማድረግ የሚቻለው? ሊሞት ወይም ሊቆም ኦር ብሬክአፕ ሊሆን ወይም ኢንድ ሊያደርግ የደረሰ ሪሌሽንሺፕ ሴቭ ማድረግ ይቻላል ነው የመጀመሪያው። በደንብ ይቻላል። ኦፍ ኮርስ መጀመሪያ ምን አክሰፕት ማድረግ ያስፈልጋል ብዬ አስባለሁ። ሪሌሽንሺፕም ቢሆን ትዳርም ቢሆን እኔ በማቀው ልክ ድረስ ስለ ትዳር እንኳን ከማየው ነው ከምሰማው ነው። ሪሌሽንሺፕንም ግን በማቀው ደረጃ ግን ምን አለ መሰራችሁ፣ መጀመሪያ ሁልጊዜ ደስ እንደማይል ያ ሰው አክሰፕት ማድረግ አለባችሁ። ማወቅ አለብህ። ሁልጊዜ ስታያት ደስ አትልም። ሁልጊዜ ደስ ስታዩ ደስ እንደሚል ኦ ማይ ጋድ አቲም ዘሞር አብራችሁ በኖራችሁ ቁጥር ከእህት በላይ የምትወደው ሰው አለ። ስታያት ኦ ማይ ጋድ ትላለህ። ሂጃቺ ያልክ ልትል ትችላለህ አይደል? ጥላቻ አይደለም እኮ ግን ፊሊንጎች ይመጣሉ አይደል? አለቃት ምናምን ብለህ ትዝታለህ እኮ አይደል? የምር በሞመንቱ እኮ በጣም ተናደሃል አይደል? በሞመንቱ ብታገኛት ትመታታለህ እኮ እህትህን አይደል? ያ ማለት ግን ጠልታታል ማለት ነው። አሁን ይሲ ሪሌሽንሺፕ ላይ አንደርስታንድ ማድረግ ያለብህ አብረህ ስትኖር ሁልጊዜ ያን ሰው ስታዩ ደስተኛ ትሆናለህ ማለት አይደለም። ሁልጊዜ በቃ ኦ ማይ ጋድ ሚስቴ ጋር ልሄድ ነው አትልም። እውነታው ይሄ መታወቅ አለበት በእኔ አስተሳሰብ። ያ ነው ችግሩ። ገብቶሃል አይደለም? የመጀመሪያው ዴቲንግ ታይሙ የምኑ ታይም ክፍተት ስላለ ማሰቢያ ጊዜ ስላለ ሌላ ህይወት አካል ስላለ የሚያግዝ የሚረዳ ቤተሰብ ምናምን የሚባል አካል ጓደኛ የሚባል ስላለ ቀላል ሊሆን ይችላል። ዘሞር ታይም እያሳለፍ በሄድክ ቁጥር ዘሞር ክሎዝ እየሆንክ በሄድክ ቁጥር ግን በዛው ልክ ደግሞ እንከኖችህንም እየተዋወቅክ ነው የምትሄደው አይደለም? በዛው ልክ እየጠገብከውም ትሄዳለህ። ሰው ባህሪ ነው። ሞር ባገኘው ቁጥር እየጠገብከው አትሄድም እንዴ? ሰው ነህ እኮ። ምክንያቱም በየቀኑ የምታገኘው ነገር ሳቹሬት እያደረገ ይሄዳል ፍላጎት። ምንም ጥያቄ የለውም። ይሄን ማንስታን ማድረግ ያስፈልጋል አይደለ? ሰው ነህ እንዴ? ኤቭሪዴ አብራት እየኖርክ ኤቭሪዴ ዋው ልትላት ትችላለህ። በሳምንት አንድ ቀን የምታገኛት ከሆነስ ልትል ትችላለህ። ዴቲንግ ላይ አረ ናፍቃህ ነው ይሄ ያቺ ዶፓሚን እንትኗ ጠፍታ ድጋሜ ስፓይክ ታደርጋለች አይደል? ትነፋፈቃለህ ምናምን። በመነፋፈቅ ውስጥ ያለ ግንኙነት ነው የሚሆነው። ተረተኛል። ስለዚህ ለምሳሌ በዲስታንስ ሪሌሽንሺፕ ላይ ያሉ ሰዎች ካያቸው የመጀመሪያ ቀን ሲገናኙ ኤርፖርት ኦር የሆነ ቦታ አይተሃል እንዴት እንደሚላቀሱ። 3ኛው ቀን እንደዛ ነው የሚሆኑት። 4ኛው እየቀነሰ ይመጣል። ያ ማለት ጠልቷት ነው። ይለመዳል፣ ሰው ይለመዳል። ከዛ ደግሞ ህይወት ላይ ብዙ ነገሮች ያጋጥመዋል። ሰዎች ነህ አይደለም? ስትረስ ያጋጥመሃል፣ ጭንቀት ያጋጥመሃል፣ የስራ ጉዳይ ያጋጥመሃል አይደለም? እሷም በራሷ የጤና ጉዳይ የብዙ ነገር ይሾች አሉ በህይወት ላይ የሚያስጨንቁ። ሴትም ልጅ እንደ ሴት ወንድም ልጅ እንደ ወንድ የራሶቻችን ኃላፊነቶች አሉብን። በዛ ውስጥ ጭንቀት አለ፣ ድብርት አለ፣ ስትረስ አለ፣ መጨነቅ አለ። በዛ ሙድ ውስጥ ሆነህ ድሮ በነበርኩ አትራክሽን ደረጃ ላትሆን ትችላለህ ለዛ ሰው። ይሲ ያ ስትረስ ያልፍስ ተመልስ እዛ ቦታ ትሆናለህ። እንደተናገርኩት ደጋግሜ ሪሌሽንሺፓችሁን የተከፈለውን ዋጋ ያክል ከፍላችሁ ሴቭ ማድረግ አለባችሁ። እንደነገርኩ ብዙ ዋጋ ከፍለህበታል አይደለም? አዲስ ሰው ጋር ስለሄድክ የተለየ አዲስ ነገር አይመጣም። ሪሌሽንሺፕ ውስጥ ሆነህ የሚመስልህ የሆነ የተሻለ ሰው ያለ የተሻለ ነገር ያለ ውጭው ላይ በጣም የሚያምር ነገር የሚያንጸባርቅ ነገር ያለ ይመስላል። ግን ሰው ነው ያኛው። በተለያየ ዳይሬክሽን ሁሉም ሰው እንከን አለበት። ተረተኛ አዲስ የምታውቀው ሰውዬ አንተ የምትለው ወይም አንቺ የምትዩ ነገር ላይኖርበት ይችላል፣ ግን ሌላ አለበት አዲስ ችግር። ይሲ ያንቺ ቦይፍሬንድ የሌለበት ግን ሌላ ያለበት አለ። ሁሉም የራሱ ችግር አለበት። ፐርፌክት ሰው የለም። ስለዚህ በተቻለ አቅም እጅ ላይ ያለውን ነገር መስራት አለበት። ቀላል ኤግዛምፕል ልስጥ። ስራ ለምሳሌ ስራ ሲበላሽ ወይ ገቢ ሲቀንስ ኦር ምናምን ምንድነው የምታደርገው? ይወርክም በጣም ትሰራለህ፣ አሞር ትጥራለህ፣ ማርኬቲንግ ስትራቴጂ ታወጣለህ፣ ዲስካውንት ታወጣለህ፣ ሰራተኛ ትቀይራለህ፣ ትጥራለህ ምናምን አይደል? ያንን ስራ ለምን ለማለት ኪፕ ለማድረግ እኮ ነው። ከዛ ተመልሶ ደግሞ አሪፍ ነገር ሲሆን ትረጋጋለህ አይደል? ግን ለሪሌሽንሺፕ ግን ሰው እንደዛ ዋጋ መክፈል አይፈልግም። ይሲ ቀዝቀዝ ሲል ሞተት እያለ ደከም እያለ ሲመጣ ኢፈርት ነው እንጂ ማድረግ ያለብህ በቃ ልንጣላ ነው ብለህ ወደኋላ አይደለም መሆን ያለበት ማለት ነው። ይሲ the more attraction ሲቀንስ እንደውም ጥረት ማድረግ ያለብህ የዛኔ ነው በእኔ አስተሳሰብ። ይሲ the more attraction ከቀነሰ ቢሰሟን ጊፍት ሲምፕል ጊፍት መስጠት ካለብህ አይደል? ቴክ አውት መውሰድ ካለብህ ውጪ የሆነ የምትወደውን ነገር ማድረግ አይደል? ኤክስትራ ነገር ራት ኩክ ማድረግ ይችላል። እንደ ኑሯችሁ አሁን ይሄን ለፋንሲዎቹ እያወራው አይደለም፣ እንደምትኖሩት ኑሮ አለ አይደል? ደስ የሚላት ነገር መቼም በዴቲንግ ጊዜ ታውቀዋለህ አይደል?
አይደለም ሲምፕልም ነገር ገዝተህ ሶ ያን ነገር የምትጠራው ልክ ቢዝነስ ላይ እንደምትለፋው ትምህርት ላይ ግሬድ ሲቀንስ እንደምታጠናው ሪሌሽንሺፕም ላይ ያስፓርኩ ያ መፈላለጓ ትንሽ ቀዝቀዝ እያለች ስትመጣ በቃ የተለያየ ነው ብለህ ከመሸሽ ሳይሆን እንደውም ከሪሌሽንሺፕ ከነዚህ ካሁን ከነገልኳቸው ሁሉ የተሻለ እኮ አቴንሽን ሊሰጠው የሚገባው ሪሌሽንሺፕ ነው አይደል? ምክንያቱም ኢሞሽንን ህይወትን ነው ኢንቨስት የምታደርገው ዛሬ ገንዘብ አይደለም ወረቀት አይደለም ኢንቨስት የምታደርገው ጊዜን ህይወትን ነው የተሰጠን አጭር እድሜ ነው ኢንቨስት እያረካት ያለው እዛ ነገር ላይ አይደል? ስለዚህ ግን the more ልክ ችግር ሲፈጠር ሁሉም ሰው መሸሽ ነው ፕሪንሲፕሉ። ሶ እንዴት ነው ሪሌሽንሺፓችሁን ሴቭ የምታደርጉት ማለት you work more ልክ እንደዛ ሲሆን you see እንደዛ ለሚኒት በቃ ዛሬ ምናምን ብለህ የሆነ ድብርት ሙድ ስትገባ ራስን ተጭነኸው you see ልክ ማንኛውም ነገር by the way ፍቅር ነው እንጂ ሪሌሽንሺፕ እኮ ኮሚትመንት ነው አይደል? ስራ ነው የምሬን ነው ሪሌሽንሺፕ ስራ ነው እኮ አይደል? አንተ ኢንቨስት የምታደርገው የምታወጣው ነገር አለ ያኛው ሰው የሚያወጣው ነገር አለ አይደል? የሁለት ኮምቢኔሽን ነው የሚያስቀጥል ፍቅር ቢሆንም መነሻው ግን ሪሌሽንሺፕ ግን ከሁለቱም ሳይድ የሚሆን ነገር አለ። ስለዚህ ልክ ሲደብር ወይ የሆነ ነገር ሲል የሆነ ሙድ ካልሆነ ወይ ዛሬ ኢንተረስትድ ካላረገች ኦር ምናምን የሆነ አላርም ያ ፊሊንግ ከሌለ እንደውም የዛን ቀን ኖ ብለህ ብሬንን ኤክስትራ ኢፈርት ማድረግ ያለብህ የዛን ቀን ነው እንጂ ያንን ስሜት አይደለም መንከባከብ ያለብህ። አንቺም ብትሆኚ ልክ እንደዛ ዲስታንት የሆነ ሲመስልሽ ቤት መምጣት ያስጠላው ሲመስልሽ አይደለም አንሽቶ ሰበብ ፈልጎ ለመተኛት ኦር ላለማዋራት የጣረ ያ ክፍተት የተፈጠረ ሲመስልሽ ሞር እንደውም መስራት ያለብሽ የዛኔ ነው። ጠልቶኛል በቃ ከድቶኛል ምናምን ከማለትሽ በፊት አሁን እያወራን ያለ ነው ሰላማዊ የነበረ ሪሌሽንሺፕ ሴቭ ስለማድረግ ነው ስለማዳን አይደለ? ኤፈርት ማድረግ ልክ እንደ ስራው ዝቅ ሲል እንደምትታገለው ሪሌሽንሺፕም ቀዝቀዝ ሲል መታገል አለበት አይደል? ራት ኩክ ማድረግ ነው ቡና አፍልታ መጠበቅ ከሆነ ተረተኛል አይደለም? ልክ ማንሁድ እንዲሰማው ያ ሰው whatever የሚወዳቸው ነገሮች እኮ ታውቃለህ በኖርማሉ በጤናማው ጊዜ። አሁን አንተ እሱ እንዲያልሆነልኝ ብለን ሁላችንም ምንድን ነው የምንወደው ወደ በቀል ነው ተመሳሳይ ሪአክሽን ስላልሰጠኝ አይደለም እሱ ችላ ሲላት እሷም ችላ ወደ ማለት ነው የምትሄደው ገብቷ ወይ ስለማናደድ ነው የምታስበው ተቃራኒ ነው የምታረገው ነው የዛ ሰዓት ስራ ሲበላሽ ገደል ይግባ ብለን ወደ ኋላ የምትደገፈው ምንም ታረም you work more አይደለም ወደሱ ትለምነዋለህ ማለት ነው በሌላ አግባባል። ሶ ሪሌሽንሺፕ ዘሊስት እንግዲህ ለሪሌሽንሺፕ እንግዲህ መክፈል ያለብን ዋጋ አስበውና ቀዝቀዝ ስትል አንተ ነህ መጠጋት ያለብህ ነው እንዴ ምን አድርጌው ነው ብላ ወደ ኋላ አይደለም የምትልቀው ለምሮ ስራ የተበላሸው እንደማትለው አይደለም ልክ ሪሌሽንሺፕ ላይ ተጋብለ ምንድነው በቃ የሚወዳቸው ነገሮች ዱዳት ምን ችግር አለው ለምትወደው ሰው ምንም ችግር እኮ የለውም አይደል? ኢፈርት ማድረግ ማለት ለማዋራት መሞከር ኮሙኒኬት ለማድረግ መሞከር ፈታ የሚያደርግ ነገር እቺ ከዛ ስትረስ ሊቀንሰው የሚችል ሰው እንደነገርኳችሁ ሰዎች ዲስታንስ ሊሆኑ የሚችሉት ምን የሚሆኑ ከተለያየ አንግል ሊሆን ስለሚችል ነው አይደል? ሴት ሆና ሲምፕል አስ የሆነ ነገር ፊዚካሊ ውበቷ የቀነሰ ከመሰላት ስትረስ ውስጥ ልትገባ ትችላለች ከዛ ልታወጥ ትችላለች አንተን አቴንሽን ወደ አንተ በዛ ደረጃ እንኳን ሪሌሽንሺፕ በሲምፕል ነገር ሊፈርስ ይችላል ማለት ነው። እሺ ተረተኛል ሴቶች ወዲያው የምታስበው አንተ አቴንሽን ስቀንስ ወይ ቆንጆ አይደለም ብለው አሰበ ይሲ ወይ በዛ ሰዓት ደግሞ ራሷ ወይ ወልዳ ወፍራ ከሆነ አይደለም ወይ ፊቷ ሽፍ ብሎ ወይ አላ ሴቶች ኢንሴኪዩር የሚሆኑበት ቦታ እንደሱ አይነት ስሜት ላይ ከሆነች እንኳን ይሲ በቃ ዲስታንስ ልትሆን ትችላለች። አንተ አላገኝሽ ካላልካት ማግኘት ያልፈለክ አሰምሽን አለ አይደል? ሶ ሪሌሽንሺፕ የቀዘቀዘ ሲመስል እሱ ምን ማድረግ ነበረበት ማለት ነው መጣር አይደል ኤክስትራ መሄድ አይደል ሰፈር ምናምን እንደ ዴቲንግ እንትናችሁ እንደ አላችሁበት ሲቹዌሽን ሶ ትዳርም ቢሆን ሴፍ ስለማድረግ ስለሆነ በኮንፊደንስ ማወራው ለዛ ነው። ስለ ትዳር ብዙ አስተያየት አልሰጥም ግን በተቻለ መጠን ልክ ሪሌሽንሺፓችሁ የቀዘቀዘ ክፍተት የተፈጠረ ሲመስላችሁ ምን ተፈጠረ ብሎ መሸሽ ሳይሆን እንደውም ወደ ውስጥ መግባት ልክ እንደ ስራ እንደ ጤንነት ተበላሽ ሲባል እንዴት ነው የምትጠነቀቀው ምግብህን ምን ትጠነቀቃለህ አይደል? ሪሌሽንሺፕም ልክ የተበላሸ ሊመስል ሲል በደንብ ነው መጠንቀቅ ያለብህ አይደል? ምንድነው ችግሩ ብለህ አቴንሽን ሰጥተህ ፊክስ ለማድረግ መሞከር ያስፈልጋል። ግን ይሄን ሁሉ ከለፈለፉ በኋላ ግን ሁለት በጣም አነጋጋሪ የሆኑ ሀሳቦችን እንገራችሁ ክፍተት ሊፈጥሩ የሚችሉ ግን በጣም ሰሞኑን እየተወራባቸው ያሉ ቲክቶኩን ምንም መናኸሪያ የሆኑ ነገሮች አሉ እኔ የሰማዋቸውና ብዙም አቴንሽን ሰጥቻለሁ ሳይሆን እንደዚህ ነገር ግን ካጋጠመኝ አይሲ ቁጭ ብዬ ከዛ በኋላ አይፈታኝም ጭንቅላቴን ኮንስተንትሊ ነው ማስበው። ዲስታንት ግን እንዴት ነው የሚፈጠረው? ብዙ ጊዜ ትዳር ሁሉ ይፈርሳል። አንዳንዴ ካየ ሪሌሽንሺፕ ይቋረጣል። ሴቷ እልም ያለ ዲስታንስ ውስጥ ትገባለች። በቃ አይደል አቴንሽን ያ ስፓርክ ያ ላንተ የነበራት ጉጉት ላንተ የነበራት ፍላጎት ይቀንስና ጥፍት እያለ ይሄዳል። በቃ ገብቷል። ከዛ አንተ ብትጥር ራሱ አስቸጋሪ ከባድ ይሆናል። በአፍ ብትጥር የሆነ ነገር ብትሞክር ራሱ ወንዱም በቃ የሆነ ይወጣል ቤቱ ያስጠላዋል፣ አይመጣም። ልክ ሶሻል ሚዲያ እየሰማሁት እንዳለው ሰሞኑን ተረተኛል። በቃ ታቋላው እንደ እየጠጣ ይመጣል ላለመስማት ኦር የሆነ ነገር ይሾች ይፈጠራሉ። ዲስታንስ ይሆናል። አልገባም። አትራክሽኑ ይቀንሳል። በቃ ለሱ ያለው ፍላጎት ይሞታል። እንዳልኩት ቅድም ይሄን ጥሩ የነበረ ሪሌሽንሺፕ የነበረ ስለነበረ እንዴት ነው ሴቭ ማድረግ የሚቻለው? መጀመሪያ ለምንድነው ዲስታንስ የሚሆነው የሚለውን እናውራ። ለምንድነው ዲስታንስ የሚሆነው ይመስላችሁ? ዳይሬክትሊ ሪሌት ላያደርግ ይችላል።
ግን